ማርያም ተሰደደች ከዓለመ ምድር ወደ ዓለመ ሰማይ ለእኛ ተስፋ ሆነች በልጇ ቆይ ቁማ ቀና ብለን ስናይ። ከዓለም ድካም ስታርፍ እናታችን ማርያም አይሁድ ሥጋዋን በቅናት ተነስተው እናቃጥል ቢሉም ቅጣት ተቀበሉ ፈሩ ደነገጡም። በአምላክ እናት ላይ ምንም አይቻልም። ተነሳች አረገች እሷም እንደ ልጇ ደስ ይበልን በጣም ምስጋናውን ይዘን እንሄድ ከደጇ። እናታችን ማርያም ግፍና መከራን ሁሉን አይተዋለች። መከራና ሐዘን ስቃይ የበዛበት ይንገራት ለድንግል ከልጇ ፊት ቆማ ታማልደዋለች። የማርያም መከራ እስከ የት ነው ቢሉ ማለቂያ የለውም። አሁንም አይኖቿ እንባንም ከማፍሰስ መቼም አላቆሙም። ሮሮ ናትና እንዴት ዝም ትበል እንዴት ሳታልቅስ፣ ልቦና ሳውሮ ልጆቿን ዲያብሎስ ሲወስድ ሲያስኮበልል ከቤተ መቅደስ። ከዚህ በላይ የሚያመው እጅግ የሚያሳዝነው ዕውቀትም ሞገስ ሰጥታ በቤቷ አኑረው። ከቤተ መቅደስ መውጣቱ ሳያንሰው አማላጅነቷን ትንሣኤዋን ካደው። እባክህን አትበል ማርያም ሙታ ከመቃብር አለች። ሐዋርያትን ጠይቅ እየባረከቻቸው እንደ ልጇ እርሷም እንዳረገች። ከአንድያ ልጇ ውጭ ሌላ አላት ትላለህ፣ ዘላለማዊ ድንግል መሆኗን ለምን ትክዳለህ? ከክርስቶስ ኢየሱስ ሌላ ልጅማ ቢኖራት በመስቀል ላይ ሳለ ለዮሐንስ ለደቀ መዝሙሩ አደራ ባልሰጣት። ከቤቷ የነበርክ ከፍቅሯ የወጣህ ሐዘንና ጭንቀት ማዕበል ሳይወስድህ ሰላም ደስታ ፍቅር እንዲሆን ልጣህ ተመለስ ወገኔ ወደ አማላጅ እናትህ። በሩቁ የነበርክ ጣዕሟን ያልቀመስከው በቅርቡ ሳታያት ስሟን የምታነሳው ጠይቅ አባቶችን ሐሜቱን ተውና ፍቅሯን ያስረዱሃል እንድትኖር በደህና። እንዲሁ አይደለም ማርያምን ምን ወዳት ከሷ ተገኝቶልን ወልዳ ሰጣን እንጂ የሕይወት መድኃኒት። በጣም ነው የሚያሳዝን በጣም ነው የሚያስደንቅ የድንግል ማርያምን የትንሣኤንና ትንሣኤዋን ሲንቅ። ዓለም ባይገባውም የሷ ቅድስና ትንሣኤዋንም ቢክድ ባያቀርብ ምስጋና። ልጄ ሆይ ማራቸው ትላለች ዘወትር ሩር ናትና።